ሰራዊቱም ሁሉም ፍለጋ ገባ በያለበት ሲፈልጉ ፈአድረኩ አገኙት በመጨረሻ ላይ አገኙት የሸጡትን ያውቃሉ ሰው የሸጠው እንደፍስታል قال فخرجوا አመጡት فخرجوا في طلبه حتى أدركوا አገኙ فأخذوا من التاجر ከንጉሱ ላይ ሰራዊቱ ክብ አደረገና አምጣ ብሬን ስጡኝ እንስጥ በካምጣ ተረከቡና ይዘው አምጥተው ተመካክረው ዘውድ ይጫኑበት ንጉሱ አንተ ነህ ስንት አመቱ ነው የዛን ሰዓት አሁን እንግዲህ ነገራቶችን ምን እየተሰራ ነው የሚለውንም ነገር ያዳምጣል ይመለከታል ያስተውላል ግን ልጅ ነው አሁን 9 አመት ነው ቢሆንም ለስልጣን አገር ለመምራት ልጅ ነው ካስቀመጡት በኋላ ይሄንን ሲነግሩት ሰውየው መጣ እዚሁ ዘገባ ላይ ነው እንደሚለው ሰውየው መጣና ስጡኝ አላቸው አንሰጥም አሉ ስጡኝ ወይማ አኑ ከልመ في ذلك አለበለዚያ እናግረዋለሁ ስጡኝ አለ فقالوا لا نعطيك شيئا አንሰጥህም ባካሉት قال اذا والله لاكلمنه እንደዛ ከሆነ ገብቼ እነግረዋለሁ ለሱ ለራሱ ገዝቼ በባሪያ ስም ሽጠውልኝ ይሄው ገዝቼ አምጥቼህ ነው ይሄው ገንዘቤን አልሰጠኛሉ እነግርላችኋለሁ ይተናገራሉ አላህ ይሸዋል አሁንም ነው የምልህ ሰጠት አድርገው አያርፉም ነበር ትልኝ ይሆናል አላህ ይሸዋል ሄደ እሺ ሂዳሉ فجاءه فجلس بين يديه ቁጭ አለ فقال ايها الملك ንጉስ ሆይ አለው አንድ ነገር ልነግርዎት ነው አለው ابتعت غلاما አለው ሌላ ነገር ያው እሱ እንደሸጠውም እኮ የሚተዋወቅ ነገር እኮ አለ ግን አሁን የሌላ ታሪክ ነገረው ابتعت غلاما እንግዲህ ሲቀበሉት የገዛን የተሸጠው የሚባለው ነገር አልተጫጫሁም ወይ አልተጫጫሁ አልሰማ ይሆናል እንጂ 9 አመት ልጅ ሆኖ ይችን ማወቅ አያቅተው እኔን ነው የሸጣችሁት እኔን የተገዛዛችሁት ብቻ ዘዴ ተጠቅመው ነው ሁኔታዎችን ሁሉ በሚስጥር በዘዴ በተለያየ ነገር ነው ያደረጉት እና እኔ ባሪያ ገዛሁኝ አለው ከሰዎች ገበያ በ600 ድርሃም ገዛኋቸው ባሪያ فاسلموا الي ያንን ባሪያ ውሰድ ብለው ሰጡኝ ባሪያዬን ይዤው ሄድኩኝ ገንዘቤን ሰጠኋቸው መጨረሻ ላይ ፈልገው አገኙ ባሪያውን ቀሙኝ ومنعوني دراهمي ገንዘቦችንም ከለከሉ ባሪያዬንም ቀሙኝ ምን ይሻላል ምን ተፈርዳለሁ ንጉስ ያለው ያንን ልጅ ማለት ነው فقال لهم النجاشي እንዳል لا تعطونه دراهمه ወይ ገንዘቡን ስጡ አው ለይሰለመነ غلامه يديه አለበለዚያ ባሪያው እሱን ተከትሎ መሄድ አለበት አለ አውቃለሁ አየህ ምን አይነት ዝህድና እንዳለው እዛው ጀምሮ የዛለት ነው እንግዲህ አድሉ የተንጸባረቀው እሱ ላይ ሰውየው ፍትሃዊ ነው ወይ ባሪያው ተከትሎ ይሄዳል አለበለዚያ ስጡ አላቸው ሄድልንም አላሉ فلا يذهب النبي حيث يشاء ይዞት ይሄዳል ይሄንን አለና መጨረሻ ላይ እንዲሰጣቸው ተደረገ ለዚች ነው እንግዲህ ምን አለ ኋላ ላይ ጉቦ ሲሰጡት ነጃሺ ሷሃቢዮችን እንዲመልሱለት ጉቦ ሲሰጡት ምን አለ ما اخذ الله عني الرشوه عندما رد الي ملكي ስልጣኔን ሲሰጠኝ ጉቦ ያልተቀበለኝን ጌታ ዛሬ በዛ ስልጣን እንዴት ጉቦ በላበታለሁ ያለ ጉቦ የተመለሰልኝን ስልጣን እንዴት ጉቦ በላበታለሁ እደግመዋለሁ ያለ ጉቦ አላህ የሰጠኝን ስልጣን እንዴት አድርጌ ጉቦ በላበታለሁ እናንተ ሆየ አልበላምን ብየው አላቸው ይሄ ነው እንግዲህ መሊኩል ሐበሻ ይችን የተናገረበት ይሄ ነው ኢማም አህመድ ሙስነዳቸው ላይ ይናገራሉ ረሂመሁላህ ሶሒህ ነው እንዲህ ብለው የተናገሩት አለ ለማንኛውም እዚህ ወደ ሐበሻ ምድር በመጡ ጊዜ የነብዩ አለይሂ ሰላቱ ወሰለም ሷሃቢዮች የተከሰተ ክስተት አለ ይገባቸዋል ትንሽ ልበላችሁና እለቃችኋለሁ ኢንሻአላህ ምን ይላል አን ኡም ሰለማ ዘውጅ ነብዩ ሰለላሁ ዐለይሂ ወሰለም የነብዩ ባለቤት ኡም ሰለማ ስደት ከመጡት አንዷ ነበረች ታላቋ የረሱል አለይሂ ሰላቱ ወሰለም ባለቤት ኡሙል ሙእሚኒን የሆነችዋ لما نزلنا ارض الحبشه አለች ወደ ሐበሻ ስንመጣ ነብዩ ባመላከቱና አማካኝነት ከአምስተኛው ነብዩ በተላኩ በአምስተኛው አመት ጀምሮ ነገሮች እየተካረሩ መጡ መካ ላይ መንቀሳቀሻ የለም
በቃ ዳዋ በይፋ የለም። እስልምናን ተቀብያል ተደብቆ የሚቀመጣለ ተቀብሎ ለምን ይደበደባል፣ ይገደላል፣ ይተኮሳል፣ ይቃጠላል፣ ይሳደዳል። እንደው አንዋዕ አልዓዛብ እያቀመሷቸው ነበር፣ የቅጣትን አይነት እያሰቀዩዋቸው ነበር። ለዚህም ነው ነብዩ ምክር የሰጡት። በቃ አላህ ፈረጃውን እስከሚያመጣ ድረስ እነ ቢአርድ አልሐበሻ መሊከን ላ ዩظለሙ ዐንደሁ አሐድ ሐበሻ ምድር ላይ እሱ ዘንድ አንድም በደል የማይበደል አካል ንጉስ አለና ፍትሃዊ ንጉስ አለና ወደዛ ሂዱ ብለው አመላከቷቸው። ረሱል አለይሂ ሰላቱ ወሰላም ይህችን ንግግር ይዘው ነው ሷሐቢዮች ወደ አርዶል ሐበሻ ስደት የመጡት። ልክ ሐበሻ ስንመጣ አለ የተከሰተውን እንካማ ጃወርና ቢሃ ኸይረ ጃር ነጃሺ ምርጥ ሆነው ሰው ጋር ምርጥ ጉርብትና ምርጥ ጥገኝነት አገኘን። አሚና አላ ዲኒና ሐበሻ ላይ ከመጣን በኋላ ፏ አብለን አምልኳችንን ቀጠልናለች። አቂዳችንን ተውሂዳችንን እስላማችንን ይዘን በሰላም ጀመር ቀጠልናለች ጉዟችን። وعبدنا الله تعالى لا نؤذى ምንም አይነት መከራ ሳይደርስብን አላህን መገዛታችንን ቀጠልናለች። ولا نسمع شيئا نكره እምንጠላውም ነገር አንሰማም ማለት አሉ ተባለ እንዲተደረገ እዛ እኮ እከሌ ተደበደበ፣ እነ ሱመያ እኮ ተገደሉ፣ አማርን ቀጠቀጡት እኮ፣ ያሲርን ገደሉት እኮ፣ እንትና እኮ ተገደለ። ጧት ማታ የምንሰማው ዋይታ፣ ለቅሶ፣ ጫጫታ ነበር መንደር ላይ። ማንም የሚያስጥል ደግሞ የለም፣ አቅም የለማ። አምባገነኖች ናቸው እነ አቡ ጀህል፣ እነ አቡ ለሃብ፣ እነ ሸይባ፣ እነ ወሊድ፣ እነ ዑትባ፣ ሶናዲዱ ቁረይሽ፣ ጨካኞች፣ አረመኔዎች፣ ጣጣ የሌላቸው የዘመኑ ሂትለሮች ነበሩ። ብዙ ጭፍጨፋ አካሂደዋል እንደሚታወቀው በታሪክ። ይህንን ሸሽተው ነው የሄዱት። ምን ያድርጉት እንደው እፎ ብለን አምልኳችንን ቀጠልናለን። ፈለማ በለገ ዛሊከ ቁረይሽን የኛ ሀበሻ ላይ ሰላም ማግኘት ለቁረይሾች ሲደርሳቸው እንቅልፍ አጡ። እንደዚህማ ከሆነ የተሰደዱበት ሀገር ሂደው ሰላም የሚያገኙ ከሆነ ንቅል ብሎ የቁረይሽ ሰው እየሰለመ ሀበሻ ሊገባ ነው። ቶሎ ንጉሱ ጋር እንሂድና እንግባባና መቀመጫ እናሳጣቸው። ያ አላህ እንደው መድረሻ ባህር ተሻግሮ ሰው ማሳደድ፣ ወንዝ ተሻግሮ ሐይቅ ተሻግሮ لا حول ولا قوة إلا بالله። ይህንን ሲሰሙ እንቅልፍ አጡ። ምን አደረጉ? ተመካከሩ አለች። እተመሩ አየባቱ ኢለ ነጃሺ ተመካከሩ፣ ተሰባሰቡ፣ አወሩ፣ ሹራ ተደረገ፣ ተወራ፣ ተነገረበት፣ ሴራው ተጠነሰሰ። ምን እናድርግ ተባባሉ። አይ ነጃሺ ጋር እንላክ። አዎ ምን አይነት ሰው ይላክ? ተናጋሪ ምላሳም ማሳመን የሚችል ቆንጠጥ አድርጎ የሚናገር በደንብ አድርጎ ማስረዳት የሚችል ማን ናቸው? ሰው ይመረጥ ተባለ። ሁለት ሰዎች ጀልደይ ወአዩህዱ ለነጃሺ ሃዳያ ባይሆን ሀዲያ እናስይዛቸዋለን። ውድ አረብ ሀገር ላይ ውድ የተባሉ እቃዎች ይያዙና ለንጉሱ በተለይ ቆዳ እና የመሳሰሉት ጌጣጌጥ ነገራቶች አረብ ሀገር አሉ የተባሉትን አስያዙና ሁለት ሰዎች እንዲልኩ ይመረጥ ተባለ። ተመረጠ አልኩ። ማን ተመረጡ? አብደላህ ብኑ አቢ ረቢዓ ብን አልሙጊራ አልመኽዙምይና አምር ብኑ አልዓስ አሰህሚ ሁለቱ ተመረጡ። አብደላህ ብኑ ረቢዓና አምር ብኑ አልዓስ በጣም ታዋቂ ናቸው። ተናጋሪ ቅልጥ ነው የሚያደርጉት። ተናግረው ማሳመን፣ ተቆጥተው ማስጨነቅ የሚችሉ እንደው የፖለቲካ ስልት የገባቸው ናቸው በደንብ አድርገው። እንግዲህ አንተ ምርጥ ሰው እኮ ነው የሚላከው። አሁንም የልኡካን ቡድን የሚባል አለ አይደል? የውጭ ፖሊሲ ምናምን የጦርም ይሁን የምንም ለማሳመን ሲላክ የውጭ ጉዳይ ሚኒስትሩ ሂዷል፣ እከልዬ ሂዷል ይባላል። መጀመሪያ ሲደረግ ንግግር ችሎታ አለው ወይ? ማሳመን ይችላል ወይ? ማስቀየስ ይችላል ወይ? የውጭ ፖሊሲ የውጭ ሀገር ላይ ያለ በእኛ ላይ አደጋ የሚያመጣ ከሆነ ሂዶ ሊያሳምነው ይችላል ወይ የሚባል ሰው ነው ስልጣኑ እርከን ላይ መጀመሪያ የሚቀመጠው ሸሁ። እነዚህን ሁለት ሰዎች ተመርጠው ተላኩ። የሆነውን እንካ ተከተለኝማ